ዛሬ የምንመለከተው አላህ Subhanahu Ta'ala እንደሚወደን የምናቀባቸው ሶስት ነገራቶች ናቸው። እነዚህን ሶስት ነገራቶች በመስማት ለሌሎችን ብታሰራጩ በጣም ደስ ይለኛል። በተጨማሪም እናንተ ብትተገብሯቸው በጣም ደስ ይለኛል። አላህ ይحفظكم። የመጀመሪያው ሐዲሱል ቁዱስ ላይ ያለነው አን አቢ ሁረይራ ረዲየላሁ ዐንሁ አን ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይላሉ ቃል አላህ ተዓላ አላህ Subhanahu Ta'ala እንዲህ አለኝ إن الله قال بنا من نجارت وما يزال عبدي باري كوي كتبم يتقرب إلي ولنم كمقرب كوي كتبم بالنوافل بسنة نجارات وشويم دمو نوافل بهونو نجارات وشوي كتبم لا كمقرب ولني أي كتب لمثالي صوم لي هوني شلان صدقة لي هوني شلان ويم دمو صلاة لي هوني شلان بتشا نوافل بهونو نجارات وشوي كربم حتى أحبه اسكم مودو درس ብሎ ይናገራል አምላካችን አለ። ስለዚህ እኛ አላህ Subhanahu Ta'ala እንደሚወደን ከምናረጋግጣቸው ነገራቶች አንዱ ምንድነው? ሱና ሶላት ላይ፣ ሱና ጾም ላይ፣ ሰደቃ ላይ የተለያዩ ሱና የሆኑ ነገራቶች ላይ እንዴት ነን የሚለው ራሳችንን ፈትሸን አላህ እንደሚወደን ማረጋገጥ እንችላለን። ሁለተኛው ደግሞ ፈተና። ምክንያቱም የአላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? إذا أحب الله عبدا አንድን ባሪያ አላህ Subhanahu Ta'ala ከወደደው ኢብተላሁ ይፈትነዋል። ስለዚህ ፈተና በጣም በተደራራቢ የሚደርስብን ከሆነ ፈተና የሚበዛብን ከሆነ አላህ Subhanahu Ta'ala ይወደናል። ገጽ ነው አላህ Subhanahu Ta'ala እንደሚወደን ከምናረጋግጥባቸው ነገራቶች አሁን ምንድነው? ፈተና ነው። ያ ፈተና ለምሳሌ በበሽታ ሊሆን ይችላል፣ በቤተሰብ ሊሆን ይችላል፣ በተለያዩ ነገራቶች ሊደርስብን ይችላል። ያን ፈተና ተቋቁመን ሰብር አድርገን በመናልፈ ጊዜ አላህ እንደሚወደን ማረጋገጫ ነው ማለት ነው። ሶስተኛው እና የመጨረሻው ምድር ላይ ቅቡልን ወይም ደግሞ ተቀባይነት እንዲኖረን ያደርገናል። አቡ ሁረይራ በዘገቡት ሐዲስ ላይ የአላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? إذا أحب الله عبدا አንድን ባሪያ አላህ Subhanahu Ta'ala ሲወደው ናደ ጅብሪል ይጠራዋል። إن الله يحب فلانا አላህ Subhanahu Ta'ala ፉላን የሚባለው ባሪያ ወዶታልና فأحبه يعني ውደደው ይባላል ማለት ነው ጅብሪል። ከዛ በኋላ فيحبه ጅብሪል ይወደዋል። ፈዩናዲ ጅብሪል የሚጠራ في أهل السماء የሰማይ እንትኖችን ይጠራ የሰማይ መላእክቶችን ይጠራል። إن الله يحب فلانا አላህ Subhanahu Ta'ala ፉላን የሚባለውን ባሪያውን ይወደዋልና فأحبه ውደዱት ይባላሉ ማለት ነው። ከዛ የሰማይ መላእክቶች የሚወዱታል። ከዛ يوضع لهم قبول في أهل الأرض ምድር ላይ ላሉ አካላቶች ቅቡል ይኖረዋል ወይም ደግሞ ተቀባይነት ይኖረዋል ብለ ያለ መልእክተኛ አለይሂ ሰላቱ ሰላም ይናገራሉ። ስለዚህ አላህ Subhanahu Ta'ala እንደሚወደን እነዚህን ሶስት ማረጋገጫዎች አሉ። እነዚህ ነገራቶች እኛ ላይ እንዴት ናቸው የሚለውን ነገር በማረጋገጥ እንደዚህ ፈተና ምናምን በሚደርስበት ጊዜ ሰብር እናደርጋለን። በተጨማሪም ደግሞ እንደዚሁም ደግሞ ያኔ ሱና ሰላቶች ላይ ሱና ነገራቶች ላይ እንቀርባለን ወይ እንደዚሁም ደግሞ አላህ Subhanahu Ta'ala ከወደነም ቅቡል ስለሚያደርግ ምድር ላይ ያለን ሰዎች ከሰዎች ጋር ያለን አላቃ ከሌሎች ከአላህ Subhanahu Ta'ala ትክክለኛ ባሮች ጋር ያለን አላቃ ምንድነው የሚለውን ነገር እንፈትሽ።